በደቡብ ኢትዮጵያ ክልል የተለያዩ አካባቢዎች ባለፉት 2 ቀናት በህገወጥ መንገድ ሲንቀሳቀስ የነበረ 3682 ሊትር ናፍጣና ቤንዚን ተያዘ። የነዳጅ ውጤቶችን የግብይት ስርዓት ለመደንገግ በወጣ አዋጅ ቁጥር 1363/2017 ላይ በነዳጅ ውጤቶች የሚፈጸሙ ወንጀሎችና የሚያስከትሉትን የቅጣት እርምጃዎችን የደነገገ ሲሆን የነዳጅ ውጤቶችን ከተፈቀደው ቦታ ውጪ ያከማቸ ከሚገባው ሰው ቦታ የግብይት ስርዓት ውጪ ሲሸጥ የተገኘ ማንኛውም ሰው የተያዘ የነዳጅ ውጤት ተወርሶ ከ3 ዓመት እስከ 5 ዓመት በሚደርስ ጽኑ እስራትና ከብር 350,000 እስከ 500,000 የሚደርስ ቅጣት ወስነዋል። በዚህ መሰረት በክልሉ ከመጋቢት 14 እስከ 16 2018 ዓ.ም በክልሉ ስር ካሉ ዞኖች የተለያዩ አካባቢዎች በተደረገ ቁጥጥር 3682 ሊትር ናፍጣና ቤንዚን የተያዘ ሲሆን ህገወጥ ነዳጁን ሲያዘዋውሩ ነበር ተብለው የተጠረጠሩ 10 ሰዎችም በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑንም የክልሉ ፖሊስ ኮሚሽን አስታውቋል። ህገወጥ ነዳጅ ሲዘዋወር የነበረው በጋሞ፣ በወላይታ፣ ጌዴኦና ኮንሶ ዞኖች እንዲሁም በዲላና ሶዶ ከተማ አስተዳደሮች መሆኑን ተገልጿል። ህገወጥ ነዳጁን ሲያዘዋውር የነበረ አንድ ሞተር ሳይክል ሲያዝ ከፋብሪካ ውጪ የተገጠሙ 18 የነዳጅ ታንከሮች ከተሽከርካሪዎች ላይ መፍታትም ተችለዋል። ይህ የቁጥር ተግባር በሁሉም የክልሉ ዞኖችና የከተማ አስተዳደሮች ተጠናክሮ የሚቀጥል ሲሆን በዚህ ህገወጥ ተግባር የተሰማሩ ነጋዴዎች፣ የማደያ ባለቤቶችና ከዚህ ጋር ተያያዥነት ባላቸው ጉዳዮች የተሳተፈው ማንኛውም አካል በህግ አግባብ ተጠያቂ የማድረጉ ስራ በትኩረት እንደሚሰራም ኮሚሽኑ አስታውቋል።